በሰላም እንዲለቀቁ መንግስት የሰጠው ትኩረት ዝቅተኛ መሆኑን የታጋች ቤተሰቦች ለአማራ ቴሌቪዥን ተናግረዋል። በልጆቻቸው መታገትም ጭንቀት ውስጥ መሆናቸውን አስታውቀዋል። እያያው ተስፋሁን ዝርዝር ዘገባ አዘጋጅቷል። በደምቢ ዶሎ ዩኒቨርሲቲ ሲማሩ የነበሩና በዩኒቨርሲቲው የተፈጠረውን ችግር ለመሸሽ ሲሞክሩ መንገድ ላይ ባልታወቁ አካላት የታገቱ የአማራ ክልል ተማሪዎች ጉዳይ አሁንም እልባት አላገኘም። ህዳር 24 ቀን 2012 ዓ.ም የታገቱት ተማሪዎቹም የደህንነታቸው ሁኔታና የወደፊት ዕጣ ፈንታቸውን ሳያውቁ እንደ ዘበት 2 ወር ሊሞላቸው መሆኑን ቤተሰቦቻቸው ለአማራ ቴሌቪዥን ተናግረዋል። ህዳር 24 ተያዝነ ብለው ደወሉልን። ከዛም በኋላ በየ3 እና በየ4 ቀን ነው ይደውሉ ነበር። ከታገቱ እስከ 2 ሳምንት ድረስ ሲደውሉ ነበር። ከዛ ውጭ ግን አይደውሉም። አሁን ምን ላይ ደረጃ እንዳሉ ማናቀም። እንዳትወጣ ነበር ምለውኔ አትወጣ ከወጣ መጥፎ ቦታ ላይ ትሆናለህ። ለሱስት ሆነ ካወልክ ግን አንደኛ ያው ዩኒቨርሲቲ ነው ምንም ማረግም በኋላ እንኳን ችግር ቢፈጠር እሱን እንጠይቃለን። ዩኒቨርሲቲው ወጣ ግን መጥፎ ቦታ ላይ ትሆናለህ ያልኩ ሁሉ ነገር ነበር። እሱ ሞክሮ ስልኩ አይሰራም። ከዛ በሁለተኛ ቀኑ በአገቷቸው ልጆች ስልክ ማለት ደወለልኝ ነው ተይዘናል አለ። ተይዘናል ጫካ ውስጥ ያለነው ቀን ከንዳ ዘርግተው ጫካ ውስጥ ያውሉናል። ተኝተን እንውላለን፣ ማታ ማታ እንጓዛለን ያለው ያዛቸው ወጣት ነው ያለው። በተለይ አንደኛው ከዛው ከግቢ ውስጥ የወጣ ተማሪ ነው የሚለው አብሮቸው የመንገድ እንትን ያላቸው። አንደኛ ደግሞ ስጠይቀው የታጠቀ ኃይል አለው ይስላል አለ። የታጠቁ ኃይሎች አሉ የሆነ እንደ ሽፍታ አይነት ነገሮች ማለት ነው። እንደዛ ነው ያለው። አማራ ብዙሃን መገናኛ ድርጅት ድረስ በመምጣት ቅሬታቸውን የገለጹት የታጋች ቤተሰቦች ለመንግስት በተደጋጋሚ አቤቱታ ብናቀርብም መፍትሄ ግን አላገኘንም ይላሉ። ባለፈው ላይ መግለጫ ተሰጥቷል። በዚያ በጣም ተደስተን በጣም ደስተኛ ሆኖ ነበር ቤተሰብም የዋለው ያደረው። ከዛ ውጭ ደግሞ ምንም ነገር የለም። ልጆችም አልደወሉም፣ ወደኛም አልመጡም። ይሄን ጉዳይ በቃ እዚህ ደህንነት ቢሮም ገብተን ነበር፣ ፖሊስ ኮሚሽን እርስ መስተዳድር ጋርም ገብተን ነበር፣ አዲባ ጋርም ገብተን ነበር። ያለው ነገር አስተላልፈናል። ግን ምንም ነገር እስካሁን እኛ ለውጥ አላገኘንም። ከእግዚአብሔር በታች መንግስትን ነው የምናምነው፣ ሌላ ምንም ምናምን የለም። ልጆቻችንን እንደምን ብሎ መንግስት የአማራ ክልል መንግስት ካላደረገ